አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት አላችሁ? ከኔ አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ የምንሰራው ስንየት መኮረና ይባላል ማለት ነው። የሚያስፈልገን ድንች በእንደዚህ አይነት መልኩ ቆርጫለሁ ማለት ነው። ፍልፍል ሮሚ ወይም ፍልፍል ባርድ፣ ሽንኩርት፣ ነጭ ሽንኩርት 2 ፍሬ፣ ከዛ ደግሞ ግሽጣ ያስፈልገኛል። ቱና በዶሮ መሰራት ይችላል፣ ግን እኔ በቱና ነው የምሰራው። ከዛ ጁብና ቡድ፣ ከዛ መኮረኒ የሚያስፈልጉኝ እነዚህ ናቸው። እናንተ በዶሮ ወይም ደግሞ በፈለጋችሁት መስራት ትችላላችሁ፣ በፈለጋችሁት ማለት ነው። ከዛ ሽንኩርታችንን በመጀመሪያ የማደርገው ዘይት ትንሽ በዛ አድርገዋለሁ። ከዛ ሞቅ እስከሚል እጠብቀዋለሁ። ከዛ ቀጥዬ የማደርገው ድንችን ነው ማለት ነው። ከዛ ድንቹን በደንብ ጠብሰዋለሁ ከረሉ ቡኒ እስከሚመስል ድረስ። እንደምታዩት ከረሉ በዚህ አይነት መልኩ ነው። ማሰል ላይ ቡኒ ሊሆን ነው ማለት ነው። ትንሽ ከራት ትንሽ በሰል አደርገዋለሁ። የድንቹ ከረል ይሄንን ይመስላል። ልክ ይሄንን ሲመስል እናወጣዋለን ማለት ነው። ከዛ ቀጣይ ደግሞ ሽንኩርቱን አደርጋለሁ ማለት ነው። ድንቹን በጠበስኩበት ዘይት ሽንኩርት አደርግበታለሁ። ከዛ ተጠብሷል ማለት ነው። ከዛ በመቀጠል ፍልፍል ሮሚን አደርጋለሁ። ከዛ በመቀጠል ትንሽ ነጭ ሽንኩርት አደርጋለሁ። ከዛ ብሬ በደንብ አቁላለሁ። እዚህ ጋር ኩርኩም ወይም ደግሞ እርድ ይጠቀማለሁ። በመቀጠል ደግሞ ኩዝበራና ሽክ እጠቀማለሁ። ከዛ መረገት ልማጂ አንድ እጠቀማለሁ። ከዛ ዚጋ ቱና እጠቀማለሁ። ትንሽዬ ሰልሳ እጠቀማለሁ። እዚህ ጋር የምጠቀመው ወተት ነው። ክሬም አባባህ ካላችሁ እናንተ መጠቀም ትችላላችሁ። እኔ ግን ስለሌለኝ ወተት እጠቀማለሁ ማለት ነው። የተወሰነ ትንሽ ነው የምጠቀመው። ማሻአላህ ከረሩ ይሄን ይመስላል ማለት ነው። ከዛ ትንሽ አንተከትከዋለሁ። ከዛ ትንሽ ጨው አደርጋለሁ። ከዛ
ጁብና ቡክ አረግበታለሁ። አማስለዋለሁ ማለት ነው። ዋው ከረሉ ማሻላ ተባረከላ። ሽታው ጣዕሙ ዋው። ከዛ ጨው አደርጋለሁ። ከዛ ውሃዬን የሞቀ ውሃ ነው በዚህ ጋር የምናደርገው። ከዛ የጠበስኩትን ድንች እጨምርበታለሁ። ከዛ እዚህ ጋር ደግሞ ግሽጣ አደርጋለሁ። ከዛ ደግሞ ጁብና ከዛ ሁሉንም ባንድ እንደዚህ አድርገናል። ከዛ ማኮረኒያችን በዚህ መልኩ በስሏል። ከዛ ይሄንን ስጄ ሲኒያ ላይ አድርጓለሁ ማለት ነው። ከዛ በዚህ መልኩ ሲኒያ ላይ ካደረኩት በኋላ አሁን ደግሞ ያዘጋጀሁትን አደርጋለሁ ማለት ነው። ከዛ መኮረናዬን በሲኒያ ላይ እንደዚህ አድርጌ ፈርሻለሁ ማለት ነው። አሁን በመጨረሻ የማደርገው እዚህ ያዘጋጀሁትን ግሽጣና ጁብና ይሆናል ማለት ነው። ከላይ ይሄንን ጨምርበታለሁ። ከዛ እንደምታዩት ኸልጣዬን ከላይ አድርጌያለሁኝ በዚህ መልኩ። አሁን ደግሞ ከላይ ጁብናት ሞዜሬላ ጨምርበታለሁ ማለት ነው። ጁብናት ሞዜሬላ ትንሽ ጨምርበታለሁ፣ ብዙም አላበዛም። ከዛ እንደዚህ ካደረግኩኝ በኋላ ፎረን ውስጥ ጨምረዋለሁኝ ከላይ ማለት ነው። ከታይ ሳይሆን ከላይኛው ፓርት። ከዛ ሎኑ ከረሉ ወይም ቡኒ ከረል እስከሚሰጥን ድረስ ፎረን ውስጥ አስቀምጣለሁ። ከዛ በኋላ አወጣዋለሁ ማለት ነው።